ይመጣል ማለት ነው። አሁን ላስጀምረው ነው። መጀመሪያ በራሱ ናቹራል ፍሪኩዌንሲ ያለው ያ ሃይ ፍሪኩዌንሲ ያለው ማለት ነው መጣ። ልክ እዚህ ጋር ሲመጣ የእርዝኩዌክ ፍሪኩዌንሲው አብሮ የሚሄድ ከሆነ ልክ በዚህ አይነት በእርዝኩዌክ ጊዜ ሾርት ቢልዲንጎች ናቸው ወይስ ቶል ቢልዲንጎች ናቸው ኢዚሊ አፌክትድ የሚሆን የሚል ጥያቄ ተጠይቋል ማለት ነው። ስለዚህ ዛሬ ለሱ መልስ እንሰጣለን ማለት ነው። አሁን ይሄኛው ቢልዲንግ አፌክትድ ይሆናል ይሄኛው አይሆንም የሚል ሐሳብ አንሰጥም። ትክክለኛው ነገር ምንድነው? ዶሚናንት ፍሪኩዌንሲ ወይም እርዝኩዌኩ ምን አይነት ፍሪኩዌንሲ ነው ያለው የሚለው ነገር መጀመሪያ ማየት ያስፈልጋል ማለት ነው። እርዝኩዌክ የተለያየ አይነት ፍሪኩዌንሲ ነው ይዞ የሚመጣው። ከዛ አንደኛው ዶሚናንት ሆኖ እዛ ቢልዲንግ ላይ የትኛው ዶሚኔሽን ነው ያለው፣ ሃይ ፍሪኩዌንሲ ነው፣ ሚዲየም ፍሪኩዌንሲ ነው፣ ሎ ፍሪኩዌንሲ ነው የሚለውን ነገር መጀመሪያ መለየት ይኖርበታል ማለት ነው። ግን ሾርት ቢልዲንጎች እና ሎንግ ቢልዲንጎች ምን አይነት ፍሪኩዌንሲ እንዳላቸው ላስረዳችሁ። ሾርት ቢልዲንጎች ሃይ ፍሪኩዌንሲ ነው ያላቸው። ፍሪኩዌንሲ ማለት ምን ማለት ነው? ፍሪኩዌንሲ ማለት በአንድ ሰከንድ ውስጥ የሚያደርገው ኦሲሌሽን ወይም ስዊንግ ምን እንለዋለን? ፍሪኩዌንሲ ብለን እንጠራዋለን። ፔሪየድ የምንለው ደግሞ ምንድነው? አንድ ኦሲሌሽን ለማካሄድ ምን የሚያደርገው የሚፈጀው ጊዜ ማለት ነው። አሁን ለምሳሌ እዚህ ጋር አንድ ፔንዱለም አለ። እስኪ ወደዚህ ያሳይልኝ። እዚህ ጋር አንድ ፔንዱለም አለ። እዚህ ጋር አትረስ ፖዚሽን ያለው ማለት ነው። ኢኒሻል ፖዚሽኑ ይሄ ነው። ልክ እርዝኩዌክ በመጣ ጊዜ ይሄን ይገፋዋል አይደል? ስለዚህ ወደዚህ መጣ፣ ተመለሰ። ልክ እዚህ ጋር ሲደርስ ይሄ ምን ይባላል? አንድ ኦሲሌሽን ነው፣ አንድ ፔሪየድ ብለን እንጠራዋለን ማለት ነው። ስለዚህ ፔሪየድ የምንለው ይሄንን ነው ማለት ነው። ስለዚህ ሾርት ቢልዲንጎች ምን አይነት ፍሪኩዌንሲ ነው ያላቸው ከተባለ ሃይ ፍሪኩዌንሲ ነው ያላቸው። ለምን? ስቲፍ ስለሆኑ። ስቲፍ መሆናቸው እንዴት ነው ሃይ ፍሪኩዌንሲ እንዲኖራቸው ያደረገ ካላችሁ ከምታውቁት ፎርሙላ ልነሳ። ፔሪየድ ማለት ራዲካል ኤም ኦቨር ኬ ነው። ኤም ማለት ማስ ነው፣ ኬ ማለት ደግሞ ስቲፍነስ ነው ማለት ነው። ያው እንደምታውቁት ሾርት ነገር ምን ጊዜም ሁሌም ስቲፍ ነው አይደል? ወደ ኦሪጂናል ፖዚሽን ፈጥኖ ለመመለስ ይሞክራል ማለት ነው። ያ ማለት አሁን ይሄንን ማስመሪያ ብታዩት እንደዚህ አሁን ባሳጥረው ይሄንን እንደዚህ ኦስሌት ቢያደርግ ወደ ኦሪጂናል ፖዚሽኑ ለመመለስ ምንድነው በጣም ትንሽ ጊዜ ነው የሚፈጀው። ሎንግ ሳደርገው ግን አያችሁት አይደል? ወደዚህ ለመመለስ ረጅም ጊዜ ይወስዳል ማለት ነው። ስለዚህ ሾርት ቢልዲንጎች ምንድናቸው? ስቲፍ ናቸው ማለት ነው። ስለዚህ ፔሪየድ ራዲካል ኤም ኦቨር ኬ ከሆነ ከስቲፍነስ ጋር ኢንቨርስ ሪሌሽን ካለው ኬው ስቲፍነሱ በጨመረ ቁጥር እዚህ ጋር የምናገኘው ፔሪየድ ምንድነው የሚሆነው? በጣም ትንሽ ነው የሚሆነው ማለት ነው። ስለዚህ በአጭር ጊዜ ውስጥ ኦሲሌት ያደርጋል። አንድ ሙሉ ፔሪየድ ያልኳችሁን ከዚህ ኢኒሻል ስቴጅ ወደዛ ሂዶ እዚህ ተመልሶ ሴንተር የሚደርስበት ምንድነው ማለት ነው? በጣም ሾርት ነው ማለት ነው። ልክ እንደዚህ ነው ማለት ነው። ስለዚህ ሾርት ቢልዲንጎች ምን አላቸው? ሃይ ፍሪኩዌንሲ ይኖራቸዋል ማለት ነው። ሎንግ ቢልዲንጎች ደግሞ ምንድነው? ፍሌክሲብል ናቸው። ያው ዲዛይንም ደክታይልም እንዲሆኑ ስለሚደረግ ይሄንን እዩት። ይሄን ሁሉ ልክ እንደዚህ ሲያደርገው አያችሁታል። ረጅም በመሆኑ ምክንያት ምኑ ቤንዲንጉ ራሱ ስቲፍነሱ እንደ ሾርቱ አይሆንም። ስለዚህ ስቲፍነሱ ሎ ሆነ ማለት ፔሪየዱ ምን ይሆናል? ፍሪኩዌንሲ ከፔሪየድ ጋር ዋን ኦቨር ፔሪየድ ነው። ፍሪኩዌንሲ ማለት ዋን ኦቨር ፔሪየድ ነው። ፔሪየዱ ምን በሆነ ቁጥር ረጅም በሆነ ቁጥር ዋን ኦቨር ፍሪኩዌንሲ ማለት ዋን ኦቨር ትልቅ ነገር ምን እየሆነ ይመጣል? ዋን ኦቨር አንድ ሲካፈል ለትልቅ ነገር ትንሽ እየሆነ ይመጣል ማለት ነው። ፍሪኩዌንሲው ሎ ይሆናል ማለት ነው። ፔሪየዱ ደግሞ ሾርት በሆነ ቁጥር ዋን ኦቨር ትንሽ ቁጥር ምንድነው የሚሆነው? ትልቅ ፍሪኩዌንሲ እናገኛለን ማለት ነው። ስለዚህ ሾርት ቢልዲንጎች ሃይ ፍሪኩዌንሲ ያላቸው፣ ሎንግ ቢልዲንጎች ደግሞ ምን አላቸው? ሎ ፍሪኩዌንሲ ያላቸው ማለት ነው። እዚህ ጋር ልምጣ። አሁን ይሄ ፍሪኩዌንሲ የሚመጣው ፍሪኩዌንሲ ከየትኛው ጋር ነው ማች የሚያደርገው ወይም ሪዞናንስ የሚፈጥረው? ሪዞናንስ ማለት አንዴ ወደዚህ አሳይልኝ። ሪዞናንስ ማለት የኦሪጂናል ፖዚሽን አለ። ልክ ሾርት ቢልዲንግ ሲነካ ምን ይሆናል? ኦሲሌት ማድረግ ይጀምራል። ከዛ እዚህ ጋር ምን ይመጣል ማለት ነው? እዚህ ጋር የእርዝኩዌክ ፍሪኩዌንሲ ይመጣል ማለት ነው። አሁን ላስጀምረው ነው። መጀመሪያ በራሱ ናቹራል ፍሪኩዌንሲ ያለው ያ ሃይ ፍሪኩዌንሲ ያለው ማለት ነው መጣ። ልክ እዚህ ጋር ሲመጣ የእርዝኩዌክ ፍሪኩዌንሲው አብሮ የሚሄድ ከሆነ ልክ በዚህ አይነት ምን ያደርጋል ማለት ነው? ሄቱ እየጨመረ ኦሲሌት የሚያደርገው ነገር እየጨመረ ይመጣል። ስለዚህ እኔ የምገፋውና እሱ የሚሄድበት አቅጣጫ አንድ ላይ ምን ይሆናል ማለት ነው? ይስማማና ኢነርጂው ከፍተኛ ይሆናል ማለት ነው። ስለዚህ ቢልዲንጋችንም ተመሳሳይ ሁኔታ ነው የሚያደርገው። ስለዚህ ያኔ ሪዞናንስ ሲፈጠር የእርዝኩዌኩና የዚህ ቢልዲንጉ ኦሲሌት የሚያደርግበት ልክ እርዝኩዌኩም እንደዚህ ቢልዲንጉም ኦሲሌት እያደረገ እንዲህ ከሆነ ይሄ ወዴት ይሄዳል ማለት ነው? ሃይ ይሄዳል ማለት ነው። ያ ማለት ቢልዲንጋችን ላይ ያስቡት ኤክሰሲቭሊ ዲፎርም ያደርጋል ማለት ነው። ይሄ ምን ይፈጥርበታል? ትልቅ ፌለር ይፈጥርበታል ቢልዲንጉ ማለት ነው። ስለዚህ የሚመጣው እርዝኩዌክ ከየትኛው ጋር ነው ማች የሚያደርገው? ከሃይ ፍሪኩዌንሲ ጋር ከሆነ ሾርት ቢልዲንጎች ምንድናቸው ማለት ነው? ኢዚሊ አፌክትድ ይሆናል ማለት ነው። የመጣው ደግሞ ሎ ፍሪኩዌንሲ ከሆነ ረጅሙ ምንድነው? ስሎሊ ነው አይደለ? ምን የሚያደርገው
ኦስሌት የሚያደርገው ስሎሊ ነው የሚሆነው። የመጣው ምንትን ስሎሊ ሲሆን ይሄኛው ሲገፋ ኦቨር ይሄድና ቶል ቢልዲንጎች ምን ይሆናሉ ማለት ነው? በእርዝኩዊክ አፌክትድ ይሆናል ማለት ነው። ስለዚህ መደምደሚያው ምንድነው ማለት ነው? መደምደሚያው የሚሆነው እንደ ፍሪኩዌንሲው ዶሚናንት ፍሪኩዌንሲው ከእርዝኩዊክ የሚመጣ ፍሪኩዌንሲው የትኛው ነው? ሃይ ፍሪኩዌንሲ ከሆነ ዳሜጅ የሚሆነው ሾርት ቢልዲንጉ ነው። ሎ ፍሪኩዌንሲ ከሆነ ደግሞ ቶል ቢልዲንጎቹ ምን ለማድረግ ኢዝሊ አፌክትድ ይሆናሉ ማለት ነው። አመሰግናለሁ።